በኢትዮጵያ ፊልምና ድራማ ዓለም ውስጥ በጣም ታዋቂ አክትረስ አንዷ ሜሮን ጌትነት ናት። በፊልም፣ በቴሌቪዥን ድራማና በመድረክ ላይ ያሳየችው ችሎታ ብዙ ሰዎችን አስደነገጠ። ነገር ግን እሷ እንዴት ወደ ዝና ደረሰች? የህይወቷ ታሪክስ ምንድን ነው? ዛሬ በዚህ ቪዲዮ የሜሮን ጌትነት ሙሉ ታሪክ እናያለን። ሰላም ውድ የቱልቱላ አዲስ ወሬ ዩቲዩብ ቤተሰቦች እንደምን ናችሁ? ዛሬ በዚህ ቪዲዮ የሜሮን ጌትነትን ሙሉ ታሪክ እናያለን። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ሜሮን ጌትነት በአዲስ አበባ ተወለደች። ከትንሽ እድሜዋ ጀምሮ ሙዚቃ፣ ዳንስ፣ ድራማ በጣም ትወድ ነበረ። በትምህርት ቤት የድራማ ትዕይንቶች ላይ ብዙ ጊዜ ትሳተፍ ነበረ። ከትምህርቷ በኋላ ሜሮን ጌትነት በቴሌቪዥን ድራማ እና በፊልሞች መጫወት ጀመረች። በትንሽ ጊዜ ውስጥ በኢትዮጵያ ፊልም ኢንዱስትሪ ታዋቂ ሆነች። ታዋቂ የሆነችበትም ምክንያት ጥሩ የተዋናይነት ችሎታ ስለነበራት፣ የመድረክ መገኘት ስለነበራት፣ የተለየ የተዋናይነት ቅርጽ ስለነበራት በኢትዮጵያም ብሎም በአፍሪካ ታዋቂ እንድትሆን ረድቷታል። ሜሮን ጌትነት በብዙ የኢትዮጵያ ፊልሞች ተጫውታለች። እነዚህም ፊልሞች በኢትዮጵያ በጣም ታዋቂ ሆኑ። ብዙ ሰዎች እርሷን ከምርጥ አክትረሶች መካከል አንዷ አድርገው ቆጠሯት። ዝነኝነትንም አተረፈች። በብዙ ኢትዮጵያውያን ልብ ውስጥም በቀላሉ መግባት ቻለች። ሜሮን ጌትነት በዓለም የታወቀ አንድ የመድረክ ድራማ ሰራች። ፊላ የሚባል የመድረክ ስራ ውስጥ ተጫውታለች። ይህ ድራማ ስለ ፊላ kuti የተሰራ ነው። ይህ ስራ እሷን በአፍሪካና በዓለም ያሳወቀችበት፣ ዝናን ያተረፈችበት፣ በሰዎች ዘንድ ተወዳጅነትን ያገኘችበት ትልቅ ስራ ነበረ።
ሜሮን ጌትነት ተዋናይ ወይም አክተር ከመሆኗ ባሻገር በጣም ታዋቂና ዝነኛ ገጣሚ ናት። በግጥሞቿም ብዙ ኢትዮጵያውያን ብዙ አፍሪካውያንም ያውቋታል፣ ያደንቋታልም። ሜሮን ጌትነት በህዝብ ውስጥ ታዋቂነትን ያተረፈችበት ምክንያት የመጀመሪያው ጥሩ የተዋናይነት ችሎታ፣ ጥሩ የተሰጣትን ገጸ ባህሪ በትክክል መጫወቷ፣ ጥሩ ችሎታዋ በሰዎች ዘንድ ተወዳጅነት እንድታተርፍ አድርጓታል። ሌላኛው በመድረክ ላይ ያለ ኃይል፣ በመድረኮች ወይም ደግሞ በመድረክ ቲያትሮች ላይ የምትሰራቸው ስራዎች በሰዎች ዘንድ ታዋቂ እንድትሆን ካደረጓት ነገሮች መካከል አንዱ ነው። ሌላኛው በፊልምና በድራማ ብዙ ስኬት ማግኘት። እነዚህ በሰዎች ዘንድ ታዋቂነት እንድታተርፍ ካደረጓት ምክንያቶች መካከል ናቸው። ይህ የነበረው የሜሮን ጌትነት ታሪክ በአጭሩ ነበር። እናንተስ የምትወዱት የሜሮን ጌትነት ፊልም የትኛው ነው? በኮሜንት አሳውቁን። ቀጣይስ ስለ የትኛው የኢትዮጵያ አርቲስት እንድንሰራ ትፈልጋላችሁ? እሱንም በኮሜንት ላይ አስቀምጡልን። ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።